አሜሪካ የመጀመሪያውን ጥቃቷን ኢራን ላይ ተኩሳለች። የኢራን ጦር በምላሹ አሜሪካንን በአጭር ጊዜ ውስጥ የዚህኛው ትውልድ የማይረሳውን አጸፋዊ ምላሽ እንሰጣታለን ብለው ዝተዋል። ከአሜሪካ የጦር ቤዝ ተነስተው ለ37 ሰዓት ያክል ተጉዘው የኢራንን የኒኩለር ማብለያ ላይ አውዳሚ ቦምቦችን የጣሉት የአሜሪካ ጀቶች ዓለምን እያነጋገሩ ይገኛሉ። በጥቃቱ ታርጌት የተደረጉት ሶስቱ የኢራን የኒኩለር ማብለያዎች የፎርዶ፣ ኢስሃንና የናታንዝ የኒኩለር ቤዞች ሲሆኑ ምንም እንኳን አሜሪካ ፎርዶ የተባለውን የኒኩለር ቤዝ ሙሉ በሙሉ እንዳወደመችው ብትናገርም ኢራን ግን የቤዙ የውጫዊ ፓርትና ፋሲሊቲዎች እንጂ ፎርዶን ማንም ሊያጠቀው አይችልም ብላለች። ፎርዶ ከምድር በታች 90 ሜትር ያክል የተቀበረና ጀቶቹ የጣሉት አውዳሚ ቦምብ ደግሞ እስከ 60 ሜትር ያክል ብቻ ማጥቃት እንደሚችል በመግለጽ ኒኩለራችን ምንም ጉዳት አላስተናገደም፣ ዩራኒየሙንም አስቀድመን አሽሽተነዋል፣ የኢራን ህዝብ ምንም መደናገጥ እንዳይሰማችሁ፣ ራሳችንን እንዴት መከላከል እንደምንችል እናውቃለን፣ እኛ ኢራናውያኖች ነን ብለዋል። አሜሪካ ለዚህ ጥቃቱ የዚህኛው ሴንቸሪ የማይረሳውን አጸፋዊ ጥቃት እናደርሳለን ሲሉም ዝተዋል። ከኢራን አቅራቢያ የሚገኙ የጦር ካምፖችን ነበሩ እስኪባል ድረስ ድምጥማጡን እናጥፈዋለን፣ በቀይ ባህር ላይ የሚንቀሳቀስ አንድም የአሜሪካ መርከብ እንዳይኖር አድርገን መንገዱን እንዘጋዋለን ስትልም ዝታለች። በዛሬው ዕለት የአሜሪካንን ጥቃት ተከትሎ የተባበሩት መንግስታት ድርጅት ሶስተኛው የዓለም ጦርነት እንዳይጀመር ስጋት ውስጥ ከቶኛል ብሏል። በተያያዘ ዜና ከዚሁ ጥቃት ከጥቂት ደቂቃዎች በኋላ ኢራን ወደ እስራኤል 25 ሚሳኤሎችን ተኩሳ 10 የሚሆኑት አረሮች የእስራኤልን ታርጌትድ ቦታዎች እንዳወደሙ ተገልጿል። የእስራኤሎች ሚሳኤል መከላከያ አይረን ዶም ሙሉ በሙሉ መከላከል እንዳቃተውና አየሩን ለመቆጣጠር ቢዚ ሆኖ እየተዳከመ መሆኑ እስራኤልን መግቢያ መውጫ ሳጥቶ ጭንቅ ጥብብ እንዳላት ተነግሯል። በዛሬው ዕለት ኢራን ቃሏን ጠብቃ እውነትም የአሜሪካን የጦር ቤዞች ላይ የኛ ትውልድ የማይረሳው የተባለውን ጥቃት ታደርስ ሲሆን የየመኑ ሐውቲ ቡድንስ በየመን አቅራቢያ ያለው የጦር ጀቶች ተሸካሚው መርከብ እውነት ጥቃት ፈጽሞ ድምጥማጡን ያጠፋ ይሆን የሚለው ተከታትለን ወደ እናንተ የምናደርሳችሁ ይሆናል። ታማኙ የመረጃ ምንጫ